ناسي كوفاني أرنديت بفسم باي أرنديت أيان بوسكستا أرنديت لمدال تكشاي أرنديت እያነቡስ ክስታ የሆነው የኢራንና የአሜሪካ ጦርነት ሊጠናቀቅ ነው ብለው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ደግሞ መግለጫ ሰጥተዋል። ሰሞኑን እንደምታውቁት ኢራንን አውድማለሁ፣ ጎለብጣለሁ፣ የሚተርፍ ነገር የለም በኢራን ምድር ላይ ብቻ ቅዳሜቱ ድረስ እያለ ነበር። ይሄው ቅዳሜም ደረሰ፣ እሑድም ደረሰ። እያነቡስ ክስታ ነው የአሜሪካ ጉዳይ እኮ እያነቡስ ክስታ እንደዚህ እያነቡስ ክስታ የማይመጣ ይመስለኛል የአሜሪካ ፖለቲከኞች ቅዳሜ ቆይ እሁድ ቆይ አናፍጥሻለሁ ቆይ ሰኞ ይምጣ ይላሉ። ሰኞ ይመጣል። ቆይ ቅዳሜ ይምጣ። ሰው እየጨራሽ በኒኩሌር መሳሪያ ሁሉ ሲያስፈራራ ነበር። በኒኩሌር ጦር መሳሪያ ሁሉ ሲያስፈራራ ነበርና ኢራኖቹ ምንድን ቀለል ያለች ፎቶ ነው የፖስተቱት። ጭቃ ውስጥ ያለ ጭቃ የለበሰ እባብ፣ ጭቃ ውስጥ ያለ እባብ አታውቀውም፣ ከጭቃው ጋር ይመሳሰላል። ድንገት ወጥቶ ሲነድፍና ሲጎልህ ብቻ ነው የምታውቀውና ያንን ሲፖስቱ የዓለም የፖለቲካ ተንታኞች በሙሉ ምን ለማለት ነው ኢራን ጭቃ ውስጥ ጭቃ ስር ያለ እባብ የፖስተችበት ምክንያት እኔም የኒኩሌር ቦምብ መሳሪያ ይያለው ግን አላወቃችሁም ነው፣ የተለየ ኃይልን አላወቃችሁም ነው ምንድነው የሚለው የአሜሪካ ፖለቲከኞችን ሲያባንን የቆረመው። እንደምታውቁት እንግዲህ ከቻይና መልስ ብዙ ነገር በዓለማችን ፖለቲካ ላይ ብዙ ግልብጥብጦች ተፈጥረዋል። ራሽያኖች የኒኩሌር ጦር መሳሪያ ሁሉ አውጥተው ከቤላሩስ ጋር የጦር ልምምድ እያደረጉ ነው። ኢንተርኮንቲኔንታል ባሊስቲክ ሚሳይሎቻቸውን ሁሉ ወደ ድንበር አስጠግተዋል። ይህን ተከትሎ እየመጣ ያለ አደገኛ እልቂት እንዳለ የአሜሪካኖቹ ልብ እየነገራቸው ስለሆነ በፍርሃት እየራድን ያሉት ምን እየተዶለተ እንደሆነ አላወቁ። ኢራን እኔ በመካከለኛው ምስራቅ ወይም ደግሞ በሆርሙዝ ሰርጥ ብቻ አይደለም ዋጋው፣ በባብል መንደብ ብቻ አይደለም ዋጋው፣ ሌሎች እናንተ ማታቋቸው ለሰርፕራይዝ የተዘጋጁ ግንባሮች አሉ። ሰርፕራይዝ ነው የምናደርጋችሁ። ዝም ብለ እናንተ ጦርነቱን ብቻ ጥይቱን ብቻ አንድ አብሪ ብቻ ተኩስልን፣ ከዛ በኋላ እንተያያለን። እንደውም ማለት ሙጀቶ በሐመኒ እንደውም ከዚህ በፊት የኒኩሌር የመስራ ዩራኒየም የተብላላ 60% የተብላላ ዩራኒየም ወደ ራሽያም ወደ ቻይናም የሚሄድበት እድል ነበር። አንሰጥም፣ እንደውም ወደ ራሽያም አይሄድም ወደ ቻይናም አይሄድም ይለይልን እና በአሁኑ ጉዳይ ላይ ትራምፕ ራሱ ስለ ዩራኒየም ሆነ ስለ ኒኩሌር በዛሬው ገለጻቸው ላይ አልተነፈሱም። ሆርሙዝ ይከፈታል፣ ሰላም ድርድር ላይ እንደርሳለን 4 ነጥብ እና ይህን ተከትሎ እስራኤል ከፍተኛ ድንጋጤና ፍርሃት ውስጥ ነው ያለችው። እንዴት ነው የኒኩሌር ጦር መሳሪያ ጉዳይ ያልተወሰነበት በመግለጫው ላይ ያልወጣበትስ ምክንያት ምንድን ነው? እንደምታውቁት ዛሬ ዶናልድ ጄ ትራምፕ በሰጡት መግለጫ ላይ የአረብ ሀገሮች በሙሉ ተሰብስበው ወደ አሜሪካ ይሄዳሉ። ዋይት ሃውስ ነጭ ቤተ መንግስት ሄደው ከሰውየው ጋር ንግግር ያደርጋሉ። እንደምታውቁት ትራምፕ ለሀገራት መሪዎች ያላቸውን ከፍተኛ ንቀት የሚያሳዩት አንደኛው መንገድ ምንድነው? ቢሮአቸው ላይ ልክ እንደ ሰራተኛ የቢሮ እንደ ግል ሰራተኛቸው የዓለም መሪዎችን ጠርተው ወንበር ሰጥተው እሳቸው ቀብረር ብለው እንዲተቀምጠው ነው የሚያናግሩት። ጭራሽ የአፍሪካ መሪዎችንማ አግዳሚ ወንበር ይሄ እድር ወንበር አልታውቃላችሁ? ኢትዮጵያ ውስጥ አንዳንድ እድሮች እንደዛ አላቸው፣ የብረት አግዳሚ ሞት ዓመት የማይሰበር እኛ እንደዛ ነው እድራችን፣ የሰፈር እድር